ይህ ዲደብሊው ነው። ዲደብሊው አድማጮቻችን የሲዳማ አርነት ንቅናቄ ሲአን በሲዳማ የተለያዩ አካባቢዎች የሞቱ ሰዎች ቁጥር 21 መድረሱን ዛሬ አስታውቋል። የሐዋሳ ከንቲባ በበኩላቸው በከተማይቱ በነበረው ግጭት 4 ሰዎች መሞታቸውን ዛሬ ተናግረዋል። ይህንንና ሌሎች መረጃዎችን በዕለተ ቅዳሜ ሐምሌ 13 ስርጭታችን አካተናል። እንድትከታተሉ እንጋብዛለን። የዕለቱን ስርጭት በማስተናበር ተስፋለም ወልደየስ፣ ለምሽቱ የዓለም ዜና ደግሞ ልደት አበበ በቀጥታ ስርጭት ስቱዲዮ እንገኛለን። በጀርመን የሚገኙ የአማራ ብሔር አደረጃጀቶች ዛሬ በፍራንክፈርት ስብሰባ አድርገዋል። ስለ ስብሰባው ከዜና ወጃ በኋላ ዘገባ ይኖረናል። በፈረንሳይ የሚገኙ የአልጄሪያ ብሔራዊ ቡድን ደጋፊዎችን የተመለከተ ዘገባም እናስደምጣቸዋለን። የእናንተ የአድማጮቻችን አስተያየቶች የተሰባሰቡበት ሳምንታዊው የአድማጮች ማህደር መሰናዷችንም ተዘጋጅቷል። ትኩረት በአፍሪቃና የጋዜጦች አምድ ሳምንታዊ መሰናዶቻችንም ተሰናድተዋል። እነዚህን ዝግጅቶቻችንን በራዲዮ በ13780 ኪሎ ሄርዝ 22 ሜትር ባንድና በ11995 ኪሎ ሄርዝ 25 ሜትር ባንድ ላይ ማድመጥ ትችላላችሁ። የራዲዮ ስርጭታችን አዲስ አበባ በሚገኘው ኢትዮ ኤፍኤም 107.8 ይደመጣል። በአመቻችሁ አማራጭ ተጠቀሙ። ስርጭታችንን በሳተላይት የምትከታተሉ ደግሞ በአረብ ሰዓት በበድር 4 በ11996 ሜጋሄርዝ DWA 226 ዲግሪ ኢስት ሆሪዞንታል ላይ ታገኙናላችሁ። በናይል ሳት 201 በ11976 ሜጋሄርዝ DWA 27 ዲግሪ ዌስት ቨርቲካል ላይም እንገኛለን። ስርጭታችንን በቀጥታ ከድረገጻችን ወይም DW አማሪክ በተባለው አፕሊኬሽን በተንቀሳቃሽ ስልክና ታብሌትን መከታተል ይቻላል። የቀጥታ ስርጭታችን በፌስቡክም ይተላለፋል። DW አማሪክ ብላችሁ ፈልጉን። አሁን ወደ ዜና ወስዳችኋለሁ። ልደት አበበ። የዲደብሊው ዜና። ጤና ይስጥልኝ። በመጀመሪያ አርዕስተ ዜናው። በሐዋሳ ከተማና በሲዳማ ዞን የገጠር ከተሞች በተከሰቱ ግጭቶች የሞቱት ሰዎች ቁጥር 21 ደረሰ። በሐዋሳ ከተማ በግጭቱ የተጠረጠሩ 150 ሰዎች በቁጥጥር ስር ውለዋል። ዛሬ በባህር ዳርና መቀሌ ከተማ በተካሄዱ የከፍተኛ ተቋማት የምረቃ ስነ ስርዓቶች ላይ 15000 የሚጠጉ ተማሪዎች ተመረቁ። ሳውዲ አረቢያ መራሹ ወታደራዊ ጥምረት በየመን መዲና ሰነአ የሁቲ ሚሊሻ ጣቢያዎች ላይ ከባድ የአየር ድብደባ አካሄደ። ኢራን አርብ ዕለት በቁጥጥሯ ስር የዋለችውን የብሪታንያ የነዳጅ መርከብ በአፋጣኝ እንድትለቅ በርካታ ሀገራት ጠየቁ። በባህረ ሰላጤው ሀገራት አካባቢ ያለውን ውጥረት ተከትሎ ሳውዲ አረቢያ የዩናይትድ ስቴትስ ጦር ሀገሯ ላይ እንዲሰፍር ተስማማች። ማዕከላዊ ቻይና ውስጥ በአንድ የጋዝ ፋብሪካ ላይ በደረሰ የፍንዳታ አደጋ የሞቱት ሰዎች ቁጥር ወደ 10 ከፍ አለ። ዜናው በዝርዝር። በደቡብ ክልል በሐዋሳ ከተማና በሲዳማ ዞን የገጠር ከተሞች በተከሰቱ ግጭቶች የሞቱት ሰዎች ቁጥር 21 መድረሱን የሲዳማ አርነት ንቅናቄ አስታወቀ። የሐዋሳ ከተማ ከንቲባ አቶ ስኳሬ ሾዳ በሐዋሳ ከተማ በነበረው ግጭት 4 ሰዎች መሞታቸውን አስታውቀዋል። የሲዳማ አርነት ንቅናቄ የህዝብ ግንኙነት ኃላፊ አቶ ደሳለኝ ኔሳ ዛሬ ለዲደብሊው እንደተናገሩት በሲዳማ ዞን ከጸጥታ አስከባሪዎች ጋር በነበረ ግጭት 21 ሰዎች መሞታቸው ተረጋግጧል። በሲዳማ ዞን ስር ባለው ወተረሬሳ 12 ሰዎች መሞታቸውን የሚናገሩት አቶ ደሳለኝ በሞሮቾ 3 በሀገረ ሰላም ደግሞ 2 ሰዎች በግጭቱ ህይወታቸው እንዳለፈ አስረድተዋል። የሲዳማ ዞን በክልል ለመደራጀት ያቀረበው ጥያቄ በይፋ እንዲታወጅ የአካባቢው ወጣቶችና ነዋሪዎች መጠየቃቸውን ተከትሎ ባለፈው ሐሙስ በሐዋሳ ከተማ የተቀሰቀሰው ግጭት ወደ ሌሎች ቦታዎችም ተዛምቷል። በሐዋሳ በነበረው ግጭት 4 ሰዎች መሞታቸውንና ሌሎች 7 ሰዎች በጽኑ መቁሰላቸውን የከተማይቱ ከንቲባ አቶ ስኳሬ ሾዳ ዛሬ በሰጡት መግለጫ ተናግረዋል። በግጭቱ የተጠረጠሩ 150 ሰዎች በቁጥጥር ስር መዋላቸውንም ከንቲባው ጠቁመዋል። ግጭቱን ተከትሎ የክልልና የፌዴራል አካላት ባደረጉት የማረጋጋት ስራ በሐዋሳ ከተማና በአካባቢው ያለው የጸጥታ ሁኔታ መሻሻሉን አቶ ስኳሬ መግለጻቸውን የሐዋሳው ወኪላችን ሸዋንግዛው ወጋየው ዘግቧል። በሐዋሳ በዛሬው ዕለት የትራንስፖርት እንቅስቃሴ እንደሚታይና የማህበራዊ አገልግሎት መስጫዎች ተከፍተው ስራ መጀመራቸውን ዘጋቢያችን አክሏል። የኢንተርኔት አገልግሎትና የማህበራዊ መገናኛ ዘዴዎች ግን አሁንም ዝግ እንደሆኑ ነግሮናል።
ዛሬ በባህር ዳርና መቀሌ ከተማ በተካሄዱ የከፍተኛ ተቋማት የምረቃ ስነ ስርዓቶች ላይ 15000 የሚጠጉ ተማሪዎች ተመረቁ። የባህር ዳር ዩኒቨርሲቲ በመጀመሪያ በሁለተኛና በሶስተኛ ዲግሪ ያስመረቃቸው ተማሪዎች 9750 ተማሪዎች ሲሆኑ ከነሱ ውስጥ 2687ቱ ሴቶች ናቸው። ዛሬ ከዩኒቨርሲቲው የክብር ሜዳሊያ የተሸለሙት የሶማሌ ክልል ምክትል ርዕሰ መስተዳደር አቶ ሙስጣፍ መሐመድ ለተመራቂዎች ባስተላለፉት መልእክት ተማሪዎች ከዩኒቨርሲቲ ሲመረቁ በሳይንስና ቴክኖሎጂ እውቀት መታጠቅ ብቻ ሳይሆን ሰብአዊነትንና ምክንያታዊነትንም በመላበስ ለሀገራችን ሕዝቦች እድገትና ለሕዝባችን ኑሮ መሻሻል መስራት ያስፈልጋል ብለዋል። ውድ ተመራቂዎች፣ ክቡራትና ክቡራን፣ ኢትዮጵያውያን ከሚለያዩ ጉዳዮች በላይ የሚያግባቡን ዓለም ያስደምሙ የጋራ እሴቶችና ታሪክ አለን። ሆኖም ግን ባለፈ ታሪክ ስንነታረክ ጊዜ የምናሳልፍበት ዘመን ላይ ደርሰናል። ባለፈ ታሪክ ከመነታረክ በጋራ የምንጋፈጠውን ነገ እንዴት እንሻገር ብለን ማሰብ ማስቀደም አለብን። የወቅቱን ጥያቄና የወደፊቱን የጋራ ዕጣ ፈንታችንን ለመወሰን ደግሞ ትምህርት ጥሩ ስንቅ ነው። የባህር ዳር ዩኒቨርሲቲ ከሶማሌ ክልል ምክትል ርዕሰ መስተዳደር አቶ ሙስጣፍ መሐመድ ሌላ ለሌሎች 3 ሳይንቲስቶች የክብር ዶክትሬት ዲግሪ ሰጥቷል። እንደ ባህር ዳር ዩኒቨርሲቲ ሁሉ የመቀሌ ዩኒቨርሲቲም በተለያዩ የትምህርት ዘርፎች ሲያስተምራቸው የቆየውን 7425 ተማሪዎችን ዛሬ አስመርቋል። በምርቃት ስነ ስርዓቱ ላይ የትግራይ ክልል ምክትል ርዕሰ መስተዳደር ዶክተር ደብረጽዮን ገብረ ሚካኤል በክብር እንግድነት ተገኝተው ንግግር አሰምተዋል። ክቡራን እንግዶች፣ ውድ ተመራቂዎች፣ ዛሬ ለምረቃ የደረሳችሁት በክልላችን መማርና ማስተማር የሚያስችል የተረጋጋ ሰላም ማስጠበቅ ስለተቻለ ነው። አገራችን ያለችበት ሁኔታ ይቅርና ትምህርቱን በተረጋጋ መንፈስ ተምሮ ጨርሶ ለመመረቅ በሰላም ወጥቶ የማይመለስበት፣ ዜጎቻችን በከፍተኛ ደረጃ ከሚኖሩበት ቦታዎች በገፍ የሚፈናቀሉበት፣ ለበርካታ ጥቃቶችና ጉዳቶች የተጋለጡበት ያልተረጋጋ ሁኔታ እንዳለ ሁላችን የምናውቀው ነው። ዶክተር ደብረጽዮን በንግግራቸው የዛሬዎቹ ተመራቂዎች የትግራይ ሕዝብ መልካም ተግባር ምስክሮች እንደምትሆኑ ተስፋ እናደርጋለን ብለዋል። ከመቀሌ በመጀመሪያ ዲግሪ ትምህርታቸውን ያጠናቀቁት 5146 ሲሆኑ 2275 ተማሪዎች ደግሞ ሁለተኛ ዲግሪያቸውን ያገኙ ናቸው። 4 ተማሪዎች በዶክትሬት ዲግሪ ተመርቀዋል። በየመን መዲና ሰንዓ ዛሬ ከባድ የአየር ድብደባዎች ተካሄዱ። ሳውዲ አረቢያ መራሽ ወታደራዊ ጥምረት እንዳስታወቀው በሁቲ የሚሊሻ ጣቢያዎች ላይ ዛሬ ከባድ የአየር ድብደባ አካሂዷል። የዓይን እማኞች በበርካታ የመዲናዋ አካባቢዎች የአየር ድብደባ መካሄዱን አረጋግጠዋል። በኢራን የሚታገዘው የሁቲ ሚሊሺያ እንደ አውሮፓውያን አቆጣጠር ከ2014 ዓ.ም አንስቶ ዋና ከተማዋ ሰንዓንና ሰሜን የመን ውስጥ የሚገኙ በርካታ አካባቢዎችን በቁጥጥሩ ስር አውሏል። ከዚያን ጊዜ አንስቶ ከሳውዲ አረቢያ መራሽ ጦር ጋር ውጊያ ያካሂዳል። አንድ የሁቲዎች ቃል አቀባይ እንዳስታወቁት አማጽያኑ ሳውዲ አረቢያ በሚገኝ የአየር ኃይል ላይ በሰው አልባ አውሮፕላኖች በርካታ ውጊያዎች አካሂዷል። ይህ የጦር ጣቢያ በሳውዲ አረቢያ ደቡብ ምዕራብ ክፍል ይገኛል። ጀርመን፣ ፈረንሳይና ሌሎች ሀገራት ኢራን በቁጥጥሯ ስር ያዋለችውን ነዳጅ የጫነ የብሪታንያ መርከብ በአፋጣኝ እንድትለቅ ጠየቁ። የጀርመን ውጭ ጉዳይ ሚኒስቴር ዛሬ እንዳስታወቀው ነገሩ ከመክረሩ በፊት ኢራን የስቴና ኢምፔሪዮ መርከብና የመርከቡ ሰራተኞችን በአፋጣኝ ልትለቅ ይገባል። የፈረንሳይ ውጭ ጉዳይ ሚኒስቴርም እንዲሁ የብሪታንያ መርከብ መታገትን በጥብቅ በማውገዝ ጉዳዩ አሳሳቢ መሆኑን ገልጿል። ኢራን በበኩሏ የብሪታንያው መርከብ በቁጥጥር ስር የዋለው ዓለም አቀፍ የመርከብ ጉዞ ሕግን በመጣሱ ነው ብላለች። በዚህም የተነሳ ነው መርከቡ የወደብ ከተማ የሆነችው ባንዳር አባስ ላይ አርብ ዕለት በቁጥጥር ስር የዋለው። ከዚህም በተጨማሪ መርከቡ ቀደም ብሎ ከአንድ የአሳ አጥማጅ ጀልባ ጋር ተጋጭቷል ተብሏል። ብሪታንያ የቴህራን መንግስትን ድርጊት ሌላ እርምጃ ያስከትላል በማለት አስጠንቅቃለች። የብሪታንያ ውጭ ጉዳይ ሚኒስትር ጀርሚ ሃንት አርብ ዕለት ኢራን የብሪታንያና የላይቤሪያ ባንዲራ ያውለበልቡ የነበሩ 2 መርከቦችን በቁጥጥር ስር መዋላቸውን ገልጸው ነበር። የላይቤሪያ ባንዲራ ሲያውለበልብ የነበረው መርከብ ግን መለቀቁ ነው የተዘገበው። የብሪታንያ የነዳጅ ዘይት መርከብ ላይ 23 ሰዎች ተሳፍረው ይገኛሉ። በሰዎቹ ላይም ምንም አይነት ጉዳት እንዳልደረሰ ተገልጿል። የኢራን ከፍተኛ ፍርድ ቤት መርከቡ እስከ ነገ እሁድ ድረስ እንዳይንቀሳቀስ
እገዳ ጥሎበታል። በኢራንና በብሪታንያ መካከል በተፈጠረው ውጥረት ምክንያት መርከቡ በቶሎ መለቀቁ አጠራጣሪ ነው። አድማጮች የምትከታተሉት ከዲw የሚተላለፈውን የዓለም ዜና ነው። በባህረ ሰላጤው ሀገራት አካባቢ ያለውን ውጥረት ተከትሎ ሳውዲ አረቢያ የዩናይትድ ስቴትስ ጦር ሀገሯ ላይ እንዲሰፍር ተስማማች። አንድ የሳውዲ መንግስት ተወካይ አርብ ማምሻውን በሀገሪቱ ብሔራዊ ቴሌቪዥን ጣቢያ ኤስፒኤ እንደተናገሩት ንጉስ ሳልመን በዚህ ተስማምተዋል። ሁለቱ ሀገራት በአካባቢው ሰላምና መረጋጋት እንዲሰፍን በጋራ መስራት እንደሚፈልጉም ተናግረዋል። የዩናይትድ ስቴትስ ወታደሮች እንደ አውሮፓውያን አቆጣጠር ከ1991 እስከ 2003 ዓ.ም ድረስ ሳውዲ አረቢያ ላይ ሰፍረው ነበረ። በወቅቱም ሀገሪቱ ከሪያድ በስተደቡብ በነበራት የጦር ጣቢያ የአየር ኃይሏ ከኢራቅ ጋር ተዋግቷል። በባህረ ሰላጤው ውጥረት እያየለ የመጣው በተለይ ከኢራን ጋር ባለው ውዝግብ ነው። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ በሆርሙዝ ሰርጥ ስጋት አሳሰበብን ያሉትን አንድ የኢራን ሰው አልባ አይሮፕላን የዩኤስ የጦር መርከብ መቶ መጣሉን ሐሙስ ዕለት ተናግሯል። ኢራን በበኩሏ ምንም አይነት ሰው አልባ አይሮፕላን እንዳልተመታባት አስታውቃለች። የኢራን ጦር 2 የብሪታንያ የነዳጅ መርከቦችን በዚህ ሳምንት በቁጥጥር ስር የዋለ ሲሆን እስካሁን የተለቀቀው አንዱ ብቻ ነው። ማዕከላዊ ቻይና ውስጥ በአንድ የጋዝ ፋብሪካ ላይ በደረሰ የፍንዳታ አደጋ የሞቱት ሰዎች ቁጥር ወደ 10 ከፍ አለ። የሀገሪቱ ብሔራዊ ቴሌቪዥን ጣቢያ እንደዘገበው በአደጋው 19 ሰዎች ቆስለዋል። 5 ሰዎች ደግሞ የደረሱበት አልታወቀም ተብሏል። አደጋው የደረሰው ሄናን በምትባል አውራጃ ነው። ጋዝ በሚመረትበት ፋብሪካ አርብ ከሰዓት በኋላ ፍንዳታው ሲከሰት በአካባቢው 3 ኪሎ ሜትር ርቀት ላይ የሚገኙ መስኮቶችና በሮች ሳይቀሩ ወድመዋል ተብሏል። የአደጋው መንስኤ ግን አልታወቀም። ቻይና ውስጥ በተደጋጋሚ ተመሳሳይ አደጋዎች በፋብሪካዎች ላይ ይደርሳሉ። ባለፈው መጋቢት ወር እንዲሁ በአንድ የኬሚካል ፋብሪካ ላይ በደረሰ ፍንዳታ የ78 ሰዎች ሕይወት ጠፍቷል። በመቶ የሚቆጠሩ ደግሞ ቆስለዋል። ይህ DW ነው። አድማጮች አርዕስተ ዜናው በድጋሚ ነው። በሐዋሳ ከተማና በሲዳማ ዞን የገጠር ከተሞች በተከሰቱ ግጭቶች የሞቱት ሰዎች ቁጥር 21 ደረሰ። በሐዋሳ ከተማ በግጭቱ የተጠረጠሩ 150 ሰዎች በቁጥጥር ስር ውለዋል። ዛሬ በባህር ዳርና መቀሌ ከተማ በተካሄዱ የከፍተኛ ተቋማት የምረቃ ስነ ስርዓቶች ላይ 15000 የሚጠጉ ተማሪዎች ተመረቁ። ሳውዲ አረቢያ መራሹ ወታደራዊ ጥምረት በየመን መዲና ሰንዓ የሁቲ ሚሊሻ ጣቢያዎች ላይ ከባድ የአየር ድብደባ አካሄደ። ኢራን አርብ ዕለት በቁጥጥሯ ስር የዋለችውን የብሪታንያ የነዳጅ መርከብ በአፋጣኝ እንድትለቅ በርካታ ሀገራት ጠየቁ። በባህረ ሰላጤው ሀገራት አካባቢ ያለውን ውጥረት ተከትሎ ሳውዲ አረቢያ የዩናይትድ ስቴትስ ጦር ሀገሯ ላይ እንዲሰፍር ተስማማች። ማዕከላዊ ቻይና ውስጥ በአንድ የጋዝ ፋብሪካ ላይ በደረሰ የፍንዳታ አደጋ የሞቱት ሰዎች ቁጥር ወደ 10 ከፍ አለ። የዓለም ዜናው የእስካሁኑ ነበር።